ቡና እየጠጣው ነው እንጠጣ። ያው ኮፊ ሃውስ ለመክፈት ስታስቡ ሁለት አይነት ኮፊ ሃውስ ነው መክፈት ያለባችሁ ብዬ አስባለሁ። እኔ እስካሁን በተረዳሁት ማለት ነው። ሁለቱንም ልንገራችሁ በጣም ስለሚጠቅማችሁ፣ በተለይ ደግሞ አዲስ ኮፊ አስጀማሪ ከሆናችሁ የመጀመሪያው ሰርቪሳችሁን በጣም ቆንጆ ታደርጉና የምታቀርቡትን ቡና ማኪያቷችሁን ሁሉን ነገር በጣም ቆንጆ አድርጋችሁ ታቀርቡና ከዛ በኋላ ኢንቴሪየራችሁ ላይ የቤቱ ዲዛይን ላይ ቤቱ ላይ የምታወጡት ኢንቨስትመንት ላይ ብዙ አትጨነቁም። በጣም ሲምፕል የሆነ ነገር በቃ ጀስት ሰው እንዲቀመጥ ብቻ የሆነ ቀለል ያለ ነገር አድርጋችሁ የፈርኒቸር ላይ ኢንቴሪየር ላይ ብዙ ሳታወጡ ቤቱን ትጀምራላችሁ። ነገር ግን ጥራቱን በጣም ቆንጆ አድርጋችሁ ታስተካክሉና የሰርቪሳችሁን ጥራት ማለት ነው ቡናችሁ ምናምን በቃ በጣም ያበደ ታደርጉታላችሁ። ይሄ ስትራቴጂ በጣም አሪፍ ስትራቴጂ ነው። ለረጅም ጊዜ ብራንዳችሁን ቢውልድ ማድረግ ስታስቡ የሚጠቅማችሁ ስትራቴጂ ነው ብዬ አስባለሁ እኔ ባየሁት እስካሁን። ምክንያቱም ከስተመሮቻችሁ በዋናነት ፈልገው የመጡት ሰርቪሱን ነው እንጂ ቤታችሁን አይደለም። ቤታችሁን ኦፍኮርስ ይፈልጉታል፣ ግን ለረጅም ጊዜ ደግሞ እንዲቆዩላችሁ ከፈለጋችሁ ሰርቪሳችሁን ማስተካከል ነው ማለት ነው። ለምሳሌ ትላልቅ ቤቶች ስትመለከቱ ከተማችን ውስጥ ያሉ ቤቶች የቆዩ ቤቶችን እስካሁን ሰው እየሄደ ይጠቀማል። ቤቱ ስለሚያምር ሳይሆን ሰርቪሳቸው አሪፍ ስለሆነ ነው። እና ይሄኛው ብዙ ኮፊ ሃውሶችን የሚጠቀሙት ነው። ብዙዎች ደግሞ የማይጠቀሙት ስትራቴጂ ነው። ሁለተኛው ስትራቴጂ ምንድን ነው? እንደኔ ሀሳብ ቤታችሁን በጣም ቆንጆ ታደርጉትና ጥራቱን በጣም አሪፍ ታደርጉታላችሁ። የሚታየውን ነገር ማለት ነው ኢንቴሪየሩን ምናምን በጣም አሪፍ ታደርጉትና ፈርኒቸሩ ምናምን በጣም ሌክዠሪ ነገር አድርጋችሁት ብዙ ኢንቨስት አድርጋችሁ ሰሩና ሰርቪሳችሁ ላይ ምናምን ብዙ ባትጨነቁም ችግር የለውም። ጀስት ዋጋችሁ ውድ ታደርጋላችሁ። ሰው እየመጣ በደንብ ይጠቀማል። የሰርቪሱ ጉዳይ ሳይሆን ብዙ ሰው የሚያሳስበው የመጀመሪያ ሁለተኛ ቀን ሲሆን ሰርቪሱ ሳይሆን የሚያሳስበው ብዙ ጊዜ ሰው ከሰርቪሱም በላይ ሰርቪሱም ያሳስበዋል ኦፍኮርስ፣ ግን ከሰርቪሱ በላይ ኢንቴሪየሩ ይስበዋል። እና ያው ፎቶ ለመነሳት ምናምን ያለ እናንተ ቤት ይመጣል ይጠቀማል። በቃ በደንብ ግርግር ይፈጥርላቸዋል ሰው ምናምን። ከዛ በኋላ ግን ሰው እነዛ ከስተመሮቻችሁ ይጠፋሉ። እንደገና ደግሞ ያንን ቤት ያላየው ሌላ ሰው እየመጣ ቤታቸው ይጠቀማል። ያው በዛ አይነት መንገድ መቀጠል ይቻላል። ግን ሁለቱንም ደግሞ አንድ ላይ ኮላብ አድርጋችሁ ነው ብትሰሩ በጣም ብዙ ሰው ታተርፋላችሁ። ለረጅም ጊዜ የሚቆይ ብዙ ከስተመር መያዝ ትችላላችሁ ማለት ነው። ግን የአቅም ሊሚቴሽን ካለ ከሁለት አንዱን መምረጥ ይጠበቅባቸዋል። ያ ደግሞ መሆን የሚችለው የመጀመሪያው ነው። የመጀመሪያውን አይነት ቤት ስትመርጡ ደግሞ ቡናችሁን በጣም ጥራቱን ቆንጆ ታደርጉና ቤታችሁ ላይ ኢንቨስት ብዙ አታደርጉም። በትንሽ ኢንቨስትመንት ቤታችሁን ትጀምራላችሁ ማለት ነው። ስለዚህ ይሄ ቢዝነስ ስትራቴጂ በጣም አቅም ለሌለው ብዙ ኢንቨስት ማድረግ ለማይችል ሰው አዋጭ ይመስለኛል። ከዛ በኋላ ቀስ ያላችሁ ቤታችሁ ላይ ኢንቴሪየሩ ላይ የሚታየው ነገር ላይ በደንብ ኢንቨስት ያደርጋችሁ ትሰራላችሁ ማለት ነው። ያው እናንተ የራሳችሁ ሀሳብ ይኖራችኋል። እስቲ እዚህ ሀሳብ ላይ ምን ትሉኛላችሁ? ሀሳብ ካላችሁ ውስጥ